ትተውሽ ስለሄዱ አታለቃቅሺ። ሰዎች ሁሌም ቢሆን ይሄዳሉ። በቃ ይሄ ህይወት ነው። ማንም በህይወትሽ ውስጥ እንዲቆይ አትታገይ። ተቀበዩ። ምድር ላይ ምንም ቋሚ የሚባል ነገር የለም። ሁሉም ነገር ጊዜያዊ ነው። ሰዎች ከህይወትሽ ውስጥ መሄድ ከፈለጉ ልቀቂያቸው። በፍጹም እንዳትታገይ። አስረሽ ብታስቀምጪው ከአንቺ ጋር ይቆያል ማለት አይደለም። መሄድ የፈለገ ሁሌም ቢሆን ያጭ ነው። አስረሽ ጎትተሽ ታግለሽ ያቆየሽው ነገር ሁሉ ህመም ብቻ ነው የሚሰጥሽ፣ ጤና የለውም። ስለዚህ ማንም ይሁን ማን በህይወትሽ ውስጥ እንዲቆዩ በጭራሽ እንዳትታገይ፣ ጥያቄም ጭምር እንዳታቀርቢ። ሰዎች ወደው ፈቅደውና አንቺን ፈልገው መሆን አለበት በህይወትሽ ውስጥ የሚቆዩት። አንዳንድ ሰዎችን ማጣት የለውጥሽ የእድገትሽና የከፍታሽ ምክንያት ሊሆን ይችላል። ስለዚህ አንዳንድ ነገሮችን ለማጣት አትፍሪ፣ ይሄዱ፣ ልቀቂያቸው። ትግሉን አቁመሽ በራስሽ ቀጥ ብለሽ ቆሚ። የአንዳንድ ሰዎች መሄድ ልክ ሊሆን ይችላል፣ መሄድ አለባቸው ለሰላምሽ፣ ለደስታሽ፣ ለከፍታሽ ሲባል። ስለዚህ ከአንቺ ጋር እንዲቆዩ አትታገይ። የህይወትሽ ቀጣዩ ቻፕተር፣ ቀጣዩ ገጽ ያለነሱ ውብ ሊሆን ይችላል። ማንም እስከ ዘላለም አብሯችሁ አይቆይም። እናትም አባትም ቢሆን ከእናንተ ጋር ለዘላለም አብሮ የሚቆየው አንድ ፈጣሪ ብቻ ነው። እሱ ከገባሽ ሌላ ምንም ነገር አያስደንቅሽም። ስለዚህ ከህይወትሽ መልቀቅ መሄድ የፈለጉ ሰዎች ካሉ፣ ዳር ዳር እያሉ ያሉ ሰዎች ካሉ በቀይ ምንጣፍ አንጥፈሽ ሸኛቸው። ተቀበዩ፣ እደጊ፣ ከፍ በይ። መታገል ስታቆሚ ውሃው አንቺን ማስመጡን ያቆምና አየር ላይ ትንሳፈፊያለሽ።